ምንድነው? አንዴ ላስረዳሽ። አታስረዳኝ። እንዴ ብትደፍሪ ነው የምመጪ? እኔ እኮ በስቤ ነኝ። ቺት ማድረግ ሳያንስ ጭራሽ ወይም በጥፊ። አዎ እንደውም ይሄ ነው መልስ። ስንት ሴቶች ይሄን ጉንጭ ለመሳም መግቢያ መውጫ ሳሰጡኝ፣ አንቺ ጭራሽ በጥፊ ትመጪኛለሽ? ተጸጽተ ይቅርታ እንደማለት ጭራሽ ነው እየተናገርከኝ። ስላልተጸጸትኩ ለምን ይቅርታ ጠይቃለሁ? አንቺን ብትሆኚ ከመለማመጥ መሄድም መርጠሻል። ለምን ለማመጣለሁ? ተበዳይ ሆኜ ጭራሽ ተከሳሽ ምን ነኝ? ቆይ የኔ ጥፋት ምንድነው? ከኔ በላይ አንተ ማመኔ። ለዛ ነው ሁሌ ጥያቄ፣ ሁሌ ጭቅጭቅ፣ ሁሌ ጥርጣሬ። ቤቱን እኮ ሲኦል አረግሽብኝ። ሲኦል? እኔ ነኝ ሲኦል ያደረኩብህ? ራሴን ጥዬ ለአንተ የኖርኩት ነው እንደዚህ የምትለው? ስትዋሸኝ እያወቅኩ እንዳላወቅኩ ማለፌ፣ ስታስለቅሰኝ ባይሆን ጭ ዝም ማለቴ፣ ይሄ ሁሉ ጥፋት ሆኖብኝ ነው። ይኸውልሽ እኔ በስቤ ማንም እንደ እስረኛ እንዲከታተለኝ አልፈልግምሽ። አንቺ ደግሞ የት ገባ የት ወጣ የሚለው ጭቅጭቅሽ ለኔ ሲኦል ነው የሆነብኝ። እዚህ ውስጥ ደርስ ታያለህ።